በረከት የማይደርስበት ሰው ሊገልጠው የማይችለው እግዚአብሔር ብቻ እሱ የገለጠው ዓለም የማይችለው ፍቅር ያፈቅራል። በምድር ላይ ውብ ፍጥረት ብትኖር አንተ ነህ ስትፈጠር መላእክት ያጨበጨቡልህ። ፍጠረው ተብሎ ተዘመረልህ ነህ። ዋጋህንም አላወቀው እንዴ? እግዚአብሔር ከሰማይ ለማን የወረደ ይመስልሃል? በስምህ ጠርቼሃለሁ አንተ የኔ ነህ የሚል አፍቃሪ ወዳጅ አምላክ እንዳለ ይሄንንማ በእርግጥ እንንገር። ምናልባት ከአንድ እጅ ጣት የማይበልጥ ሰው ጠላኝ ብለህ ራስን እንዳትጠላ ሰጥቶ የማያልቅበት አፍቃሪ አለሽ። ይሄ የማይለወጥ እውነት ነው። ይሄ በተግባር የተገለጠ ፍቅር ነው። ተሰብስበን የማንሽረው ዝምታን መርጠን የማናጠፋው በእኛ የቃል ብዛት በእኛ የቅኔ ብዛት የማናደምቀው ተናግረን የማንጨምርለት ሳንናገር ምንቀንስበት የሌለ አስደናቂ ፍቅር ይወድሃል። ቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህ ዕለት ይልቁንም ከሰማዕቱ ከቅዱስ ጊዮርጊስ ከጻድቁ አባታችን ከተክለ ሃይማኖት ከሌሎቹም ቅዱሳን ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። ሰምተን እንድንጠቀም እግዚአብሔር ይርዳን። በዓሉን ምክንያት ያደረገ ትምህርትና ሐሳብ ስትሰሙ ስትማሩ እንደቆያችሁ አስቤ በአንድ ርዕሰ ጉዳይ ላይ ጥቂት ደቂቃ አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። የምንማርበት የትምህርታችን ርዕስ የሚገኝበት ኃይለ ቃል ነው። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ርዕሳችን አንተ የኔ ነህ በሚል ርዕስ ይሆናል። ብዙ ጊዜ በተለይ ወጣቶች የብቸኝነትም የበታችነትም ስሜት የሚሰማን የኔ ነህ የሚል የሌለኝ ምስኪን ነኝ ብለን ስለምናስብ ነው። በብዙ ሰዎች ተከበን ባዶነት ይሰማናል። ከወላጆቻችን ጋር እየኖርን ብቻችንን የሆን ያህል ይሰማናል። በዚህ ምክንያት የኔ ነህ ባያጣን ምስኪኖች እንደሆን ይሰማናል። ከዚህም አለፍ ብሎ ብዙ ጊዜ ወጣቶች የሚወደንን የሚያፈቅረንን ተንከባካቢ የማጣት ስሜት ይሰማንና ተወዳጅ እንዳይደለን ተፈቃሪ እንዳይደለን ይሰማንና ይከፋናል። እነዚህና ተደራራቢ ስሜቶች ሲሰሙን ራሳችንን ዋጋ ቢሶች እንደሆን ቆጥረን አቅመ ቢስነታችንን አውጀን በዚህ ምክንያት ተስፋ እንቆርጣለን። አንዳንዶቻችን ተስፋ መቁረጥ ላይ ብቻ እናበቃም።
በራሳችንም ላይ አንዳች ነገር እናደርጋለን። ለዚህ ነው እነዚህን ሐሳቦች ወጣቶች እንዲያሰላስሏቸው እንዲያስቧቸው ለማድረግ ነው እነዚህን ሐሳቦች እንደ እግዚአብሔር ፈቃድ የምንመካከረው። ወጣቶች ሆይ ምናልባት ወላጆቻችሁ የእናንተን ዓለም አልተረዱት ይሆናል። ምናልባት ቤተሰቦቻችሁ ወደ እናንተ ዓለም አልወረዱ ይሆናል። ምናልባት ታላላቆቻችሁም እናንተን አልተረዷችሁ ይሆናል። የኔን ዓለም እኮ አያውቁትም፣ የኔን ስሜት እኮ አይገሩትም፣ የኔን ፍላጎትና የኔን ክህሎት እኮ አያሞግሱትም። በዚህ ምክንያት በሰው ተከብቤ ብቸኛ ሆኛለሁ። የኔ ባየሌለኝ በምድር ላይ የነጠላነት ስሜት የሚሰማኝ ነው ብላችሁ ልታስቡ ትችላላችሁ። እኛ ግን አንድ እውነት እንንገራችሁ ወጣቶች፣ ብቻነትም የበታችነትም እንዳይሰማን አንድ ታላቅ እውነት እንመስክርላችሁ። ምናልባት ወላጆቻችሁ የእናንተን ዓለም አልተዋወቁት ይሆናል። ግን ወጣቶች ሆይ የእናንተን ዓለም የተዋወቀ አምላካችን ኢየሱስ ክርስቶስ አለ። ወደኛ ዓለም የወረደ ከኛ ዓለም ጋር የኖረ እኛን በደንብ የሚያውቀን አምላካችን አለ። የተወደዳችሁ ኦርቶዶክሳውያን እስኪ አስቡት። የኔና የእናንተን ዓለምማ የሚያውቀው አምላካችን አለ ስንል ለመናገር ብቻ ያልኩት አይደለም። ይልቁንም ይሄንን የተዋረደውን ስጋችንን እንኳን ሳይቀር የነሳ ወደ ሰውነታችን እንኳን ሳይቀር የገባ የኛን ስጋ የወሰደ ወደኔና ወደ እናንተ ዓለም የወረደ የኔና የእናንተን ዓለም የሚያውቅ አምላካችን እግዚአብሔር እኮ አለ። ዓለማችንንማ በደንብ ያውቀዋል። ወገኖቼ በላይ በሰማይ ሆኖ የኔና የእናንተን ተፈጥሮ ያየ የሚኮራ እብሪተኛ አምላክ አይደለም የሆነው። ዝቅ ብሎ የኔና የእናንተን ሰውነት እስከ መዋሃድ የደረሰ ትሁት አምላክ ነው የሆነው። ወደኔና ወደ እናንተ ዓለምማ ገብቷል። የኔና የእናንተንም ዓለምማ አውቋል። ስጋችንን እንኳን ሳይቀር ወስዶታል ነው የምላችሁ። ይሄ ብቻ አይደለም። የተወደዳችሁ ኦርቶዶክሳውያን ምናልባት ከዚህ ውስጥ አንዳችንም ባልኖርንበት ዓለም ውስጥ የኖረ ብቸኛ የሆነ እኮ እሱ አለ። በበረት የተወለደ ከኔና ከናንተ መካከል አለ። እኛ ያላየነውን ዓለማችንን እንኳን አይቷል ነው የምላችሁ። ሽታችንንና ክርፋታችንን እንኳን ሳይቀር ተቀብሎታል ነው የምላችሁ። ዓለማችንን ብቻ ሳይሆን የዓለማችንን የመተው ጥግ እንኳን ጌታችን እኮ ቀምሶታል። በረትን ተውት። የተወደዳችሁ ወጣቶች መቃብራችንን እንኳን ሳይቀር የተንተራሰውን ድንጋይ እንኳን ሳይቀር ተንተርሶታል። እግር በእግር ከገባንበት ገብቶ ሞታችንን እንኳን መቃብራችንን እንኳን እኮ አጣጥሞታል። ዓለማችንንማ በደንብ ያውቀዋል። በእኔና በእናንተ ላይ ኮርቶ ደግሞ እብሪተኛ ሆኖ በላይ በልዕልና ተቀምጦ የሆናችሁትን ሁኑ ያለን እንዳይመስላችሁ። ሞታችንን እንኳን የሞት ዓለም ካለ የሞት ዓለማችንን እንኳን ቀምሶታል።
እንግዲያስ የመጨረሻው መተው በሲኦል ከሆነ ሲኦልን እንኳን ሳይቀር አጣጥሞታል ነው የምላችሁ። ዓለማችንንም አቀምሶታል። የተወደዳችሁ ኦርቶዶክሳውያን እንደ ክርስቶስ ብቻውን የሆነ እንደ ክርስቶስ የተተወ እንደ ክርስቶስ የተባረረ እንደ ክርስቶስ የተገፈተረ እንደሱ የተናቀ እንደሱ የተጠላ ያለ ይመስላችኋል? መተውን ያውቀዋል። አንቺ ብቻ አይደለሽም። መጠላትን ያውቀዋል። እንደውም በደንብ አጣጥሞታል። አንተ ብቻ አይደለም። ምንም ነገር ማጣት ካልክ የሚለብሰው ልብስ የለው፣ የሚንተራሰው ትራስ የለው፣ አንገቱን የሚጠብቅበት ደንገል የለው፣ የሚያሳርፍበት ጎጆ የለው። ዓለማችንማ በደንብ ቀምሶታል፣ በደንብ አጣጥሞታል። ያውቀዋል። ዓለም ወደማያውቀው ዓለምና ወደማያውቀው ሕይወት የከተተን እንዳይመስላችሁ። ያውቀዋል። መተውንም ያውቀዋል። መናቅንም ያውቀዋል። ብቻ መቅረትንም ያውቀዋል። እንዴ በደንብ ያውቀዋል። ደግሞስ ስሜትን ዝንባሌሽን ምናልባት አጠገቦቻችን ያሉት ላይረዱት ይችላሉ። ድካማችንን እንኳን አያውቁትም ብላችሁ ልጆች የወላጆችን ወላጆች የልጆችን ዓለም ንቀንና ተናንቀን ቆይተን ሊሆን ይችላል። ብዙ ጊዜ ወላጆች የልጆችን ዓለም አጸያፊና ርኩስ እንደሆነ እንቆጥረዋለን። ብዙ ጊዜ ልጆች ደግሞ የወላጆችን ዓለም ኋላ ቀርና የማይገባው አድርገን እናስበዋለን። በዚህ ምክንያት በስሜቶችና በፈቃዶቻችን መካከል ሳንረዳዳና ሳንግባባ የቀረን ብቻችንን የተተውን ዝንባሌያችንን፣ ስሜቶቻችንን፣ ፈተናችንን፣ ድካማችንን ሳንረዳዳ እንቀር ሊሆን ይችላል። እኔ ግን አንድ እውነት ልንገራችሁ ወጣቶች ሆይ፣ መፈተንን ከክርስቶስ በላይ ማን ያየዋል? እንዲህ ይላል እግዚአብሔር ቃል፣ በሞቴ ስሙኝ፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ወገኖቼ በነገር ሁሉ እንደኛ ከኃጢአት በቀር ስለተፈተነ የሚለውን ቃል ስሙ። ከእኔና ካንተ በላይ ተፈትኗል። ፈተናን ስለሚያውቅ፣ ድካምን ስለሚያውቅ፣ መከራን ስለሚያውቅ የሚራራልን አምላክ አለን ነው የሚለው። የሚኮራብን አይደለም የሚለው፣ የሚራራልን የሚፈርድብን አይደለም የሚለው፣ የማይጨክንብን። ፈተና አለብህ፣ ያንተን ፈተና ካንተ ፈተና በላይ ስለቀመሰ በፈተናዎች መካከል ሊረዳ፣ በጭንቀቶችሽ መካከል ሊያሰፋልሽ የሚራራልሽ አምላክ አለሽ። ያው የኔ ነሽ የሚልሽ ያው ምናልባት ወላጆች መፈተናችንን ላያውቁት ይችላሉ። በእውነት ያላችሁበትን አጣብቂኝ ላይረዱት ይችላሉ። ግን አንድ ነገር እንዳትረሱ፣ አምላካችሁ አጣብቂኛችሁን፣ አባታችሁ ጭንቀታችሁን ሁሉ ያውቃል። ወጣቶች ስሜቶቻችሁን ብቻ አይደለም፣ በፈቃዳችሁ ውስጥ የሚመላለሰው ፈተና ሁሉ ሊያቀልላችሁ የሚችል አባት ፈተናችሁን ያውቀዋል። ደግሞ በዚህ ምክንያት ይራራል። እሱ ነው በስም ጠርቼሃለሁ የሚልህ፣ አንቺ የኔ ነሽ የሚልህ። አንዳንዶች ብቸኝነት በዚህ ምክንያት ይሰማናል ብቻ ብለን አናበቃ። ተሰጦቼ፣ ክህሎቶቼ፣ ውበቴን፣
ጸጋዬ የሚያጨበጭብልኝ የሚያሞግሰኝ ማንነቴን ዋጋ የሚሰጠኝ የሌለ እኮ ነኝ። አድናቆት የተነፈገኝ ፈላጊ ያጣሁኝ። በዚህ ምክንያት ብቸኝነት ብቻ አይደለም የበታችነትም ያቆሰመነኝ ነኝ ልትሉ ትችላላችሁ። እናንተን ለማታለል ወይም በቃላት ማጣፈጥ ለማግባባት እየሞከርኩ እንዳይመስላችሁ አይደለም። ግን አንድ እውነት ጮክ ብለን ልናወራ ይገባል። ምንም ግሩምና ድንቅ አድርጎ የፈጠረን ሆኖ ሳበቃ ግሩምና ድንቅ እንዳልሆነን አድርጎ እንደሚያሳስበን የሰይጣንን ፈተና ውትወታ በጆሮአችን ወጣቶች ወይ ለምን እንሰማለን? እስኪ ልጠይቃችሁ፣ እግዚአብሔር እንደ ሰው የፈጠረው ውብ ፍጥረት ምድር ላይ ያለ ይመስላችኋል? እስኪ ልንገራችሁ፣ በእጁ አፈር ዘግኖ ኋላ በእጁ የችንካር ቀለበት አጥልቆ መጀመሪያ በአፉ ትንፋስ እፍ ብሎ ኋላ ደግሞ በአፉ መራራ ሐሞት ተጎንጭቶ የፈጠረው ካንተና ካንቺ በቀር ከኛ በቀር ማን አለው? መላእክትን እንዲህ አድርጓልን? በምድር ላይ ውብ ፍጥረት ብትኖር አንተ ነህ ስትፈጠር መላእክት ያጨበጨቡልህ። ፍጠረው ፍጠረው ተብሎ ተዘመረልህ ነህ። ዋጋህንም አላወቀው እንዴ? እግዚአብሔር ከሰማይ ለማን የወረደ ይመስልሃል? ለመላእክት ነውን? ለእንስሳት ዓለም ነውን? ደግሞ ስለ እጽዋት ነውን? ላንተ አይደለም? ላንቺ አይደለም? ለኛ አይደለም ወይ ሰማይ ወደ ምድር የመጣው የሰማይ ሰራዊት የዘመረው? ላንተ አይደለም ዓለም ያሸበሸበው? የሰማይ መላእክት የዘመሩት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብሎ የተቀኘው ላንተና ላንቺ አይደለም እንዴ? ዓለም የሚዘምርልህ እኮ ነው። ጥቂት ሰው ስላላሞገሰ፣ ጥቂት ሰው ቦታ ስላልሰጠሽ፣ ፈላጊ እንዳጣሽ ለምን ይሰማሻል? በኋላ እንነጋገራለን። ግን መጀመሪያ እንደኔና እንደናንተ ግሩምና ድንቅ ፍጥረት የለም። ቴክኖሎጂው በሙሉ የሚኮርጀው ካንተ የነርቭ ሲስተምን እኮ አይቶ ነው ኔትወርክ እየሰራ ያለው። እዚህ ሰውነታችን ውስጥ ያለውን የኤሌክትሪክ ፋብሪካ ላሳያችሁ እንዴ! 5 እና 6 አደገኛ ትልልቅ ፋብሪካዎች በእኔና በእናንተ ሰውነቶች ውስጥ አሉ። የነርቭ ሲስተሙ ኤሌክትሪክ ሲስተሙ በጣም ታምር ነው። ዓለም ኮርጆ ማይጨርሰው ይልቅ ሲያደንቅ 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 የሚኖረው አንተ በጣም ልዩና ውብ ፍጥረት። ሰው ተስማምቶ ቆንጆ ሚለውን ቆንጆ ካላልተባል አይደለም። በራስሽ በጣም ውብ ነሽ። ምስኪንና ኮስማና የሆነችው ዓለም በምትፈጥረው የውበትና የማዝነት ክህሎት ካላለፍኩ በቃ እንደዚህ ነኝ ብለህ ለምን ተስፋ ትቆርጣለህ? አንተ ልዩ ነህ። ብዙዎች የብቸኝነትም የበታችነትም ስሜት ሲሰማቸው ተወዳጅ እንዳልሆነን እየቆጠርን ራሳችንን ግን ስንጠላ እናሳዝናለን። አንድ የእግዚአብሔርን ድምፅ ግን ላሰማችሁ ወጣቶች፣ እንዲህ ይላል እግዚአብሔር ቃል፣ በዘላለም ፍቅር ወድጄሃለሁ ይላል እግዚአብሔር ቃል። ተቤዥቼሃለሁ፣ አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ የሚል አፍቃሪ ወዳጅ አምላክ እንዳለ ይሄንንማ በእርግጥ እንንገር። ምናልባት ከአንድ እጅ ጣት የማይበልጥ ሰው ጠላኝ ብለህ ራስን እንዳትጠላ
የሚያፈቅር ብዙ ሰራዊት እንዳለ እንንገር። በዘላለም ፍቅር የወደደ በጣም ምስኪኗና ምንም ነገር የሌላት ባዶ የሆነችው ዓለም ፍቅር ለነፈገ ወጣት ፍቅር አጣው ብሎ ራሱን ከሚያጣ ባለጸጋ የሆነ አፍቃሪ እንዳለው እንንገር። በዘላለም ፍቅር ወድጄሃለሁ። ሰጥቶ የማያልቅበት አፍቃሪ አለሽ። ይሄ የማይለወጥ እውነት ነው። ይሄ በተግባር የተገለጠ ፍቅር ነው። ተሰብስበን የማንሽረው ዝምታን መርጠን የማናጠፋው በእኛ የቃል ብዛት በእኛ የቅኔ ብዛት የማናደምቀው ተናግረን የማንጨምርለት ሳንናገር የምንቀንስበት የሌለ አስደናቂ ፍቅር ይወደሃል። እግዚአብሔር ይወደናል። ምጥቀቱ ጥልቀቱ ለመታወቅ የሚያልፍ ፍቅር ይወደናል። ቋንቋ የማይገልጸው ቅኔ የማይበቃው ስብከት የማይደርስበት ሰው ሊገልጠው የማይችለው እግዚአብሔር ብቻ እሱ የገለጠው ዓለም የማይችለው ፍቅር ያፈቅራል። ለምንድን ነው ራሳችንን የምንጠላው? አፍቃሪ እንደሌለን እየተሰማ ኮስማኖች የምንሆነው? በማልቀስ የምንኖረው? ይሄ ብቻ አይደለም ወገኖቼ። ይሄ የሚወደን አምላክ ይሄ የሚያፈቅረን አምላክ መለወጥ የሌለበት ያውነት ያለው ፍቅር ነው። ምናልባት እኛ አጣን ብለን ራሳችንን ለማጣት ምን ሞክረው ጠዋት ወዶ ማታ የሚጠላ ስሞ የሚነክስ ስቆ የሚያስለቅስ ፊት ሰጥቶ ጀርባ የሚሰጥ ነገር የሚቀያየረው ፍቅር አጣው ብለን ነው ራሳችንን እያጣን ያለ ነው። የተወደዳችሁ ኦርቶዶክሳውያን መለወጥ የሌለበት ፍቅርማ ይወደናል፣ ያፈቅርሻል፣ ያፈቅርሃል። መለወጥ የሌለበት ያውነት ሁሌም ይወድ ፍቅር ለዘውትር አይወድቅም። የማይወድቅ ፍቅርማ ይወዳችኋል ወጣቶች። ምናልባት እናትም አባትም መለወጥ ሊኖር ይችላል። ይሄን በመዘርዘር ሆድ ላስብሳችሁ አልፈልግም። መለወጥ ግን ሊኖር ይችላል። መለወጥ የሌለበት ፍቅር ያለው እግዚአብሔር ጋር ብቻ ነው። ኃጢአታችንን እንጂ እኛን የማይጠላ መለወጥ የሌለበት ፍቅር እንኳን እኔና ያንተ ጥቂቱ ኃጢአት ቀርቶ የዚህ ሁሉ ሕዝብ ኃጢአት ፍቅሩን ያልቀነሰበት መለወጥ የሌለበት ፍቅር ይወደናል። በምን ቋንቋ እንግለጽላችሁ? በምን ስሜትስ እናስረዳችሁ? እንዴ ፍትህ የሌለበት ፍቅር አጣው ብላችሁ ነው ራሳችሁን የምታጡት? ነጭናጫ የምትሆኑት ወደ የሚብሳችሁ ተስፋ የምትቆርጡት? አንዳንዴም ከዚህ ከፍ ብላችሁ ሱሰኛ የምትሆኑት ሌላ ፍቅር ፍለጋ ከአንዱ ፍቅር ወደ ሌላ ፍቅር ከአንዱ ቅፍ ወደ ሌላ ቅፍ የምትንከራተቱት የተወደዳችሁ ኦርቶዶክሳውያን አንድ ፍቅር አለ። አፍቅሮ ማይጠላ ወዶ ማይከዳ ታምኖ ማያፈርስ ቃል ኪዳን ገብቶ ማይሸሽ የማይለወጥ ፍቅር፣ ጀርባ ስትሰጡት የተከተላችሁ ፍቅር፣ ስትጠሉት የወደዳችሁ ፍቅር፣ መለወጥ የሌለበት ፍቅር። እንዴ አባ አንጦንስን ወደ ምናኔ ካፈጠኑት ጨዋታዎች አንዱ የሁለት ህፃናት እኮ ጨዋታ የቡድንና የቡድን አባቶች ጨዋታ ይጫወቱ አባ አንጦንስ ያልፍ ነበር አሉ። ከዚያ ምን አሉ መሰላችሁ? ሲጫወቱ እንዲህ ተባባሉ፣ እኛ እንወደዋለን እሱ ይጠላናል፣ እኛ እንጠላዋለን እሱ ግን ይወደናል። ማን ነው ሲባባሉ ይሰማላችኋል። አባ አንጦንስ ቆመና አዳመጣቸው እና እንዲህ ብሎ ተረጎመው። ምን አለ? እኛ እንወደዋለን እሱ ግን ይጠላናል፣ ዲያብሎስ ነው። እኛ እንጠላዋለን እሱ ግን ይወደናል፣ ኢየሱስ ነው አለና ፈጥኖ ወደ ምናኔው ገባ። እኛ ይወደን ነው የሱን ስራ ስንሰራለን፣ ግን በጣም ይጠላል ዲያብሎስ ነው። ወደነው ስንከተለው ገደል ይከተናል።
እሺ ብለን የሱን ሥራ ስንሰራ እሱ ግን በጣም ይጠላናል፣ ለሲኦል ያጨናል። እየጠላ ነው የሚወደን፣ እየሸሸ ነው የሚከተለን። ማለዳ ወዶ ምሽት ላይ የማይጠላ አፍቃሪ አምላክማ አለ። ወረት የሌለበት ፍቅር። እንዴ ወረተኛ ፍቅር አጣው ብላችሁ ነው ራሳችሁን የምታጡት። አንድ ሰሞን እፍ የሚል ከዛ ሊጠፋ፣ አንድ ሰሞን ማሬ ብሎ አቆላምጦ ኋላ በስም እንኳን ማይጠራ የዚህ ዓለም ፍቅር ቀረብኝ ብላችሁ ነው ራሳችሁን በቅሬታ ህይወት ውስጥ የምትከቱ። ወረት የሌለበት ፍቅር፣ ሁሌ ትኩስ የሆነ ፍቅር፣ የማይረጅ ፍቅር፣ የማይሻግት ፍቅር፣ የማይደክም ፍቅር፣ የማይቀየር ፍቅር። ይሄ አምላክ ነው በዘላለም ፍቅር ወድጄሃለሁ የሚልህ። በዘላለም ፍቅር ወድጄሻለሁ። ታዲያ ለምንድን ነው ማንም የሚወደኝ የለም ብለን አፍቃሪ እንደሌለው ወዳጅ እንደሌለው አንዴ ሱስ ውስጥ፣ አንዴ ቁማር ውስጥ፣ አንዴ ዝሙት ውስጥ እንዴ ከአንዱ ፍቅር ወደ ሌላ ፍቅር መንከራተት ውስጥ የገባ ነው። አንዴ የሆነ ሰው ጋር፣ አንዴ ሌላ ሰው ጋር የምን እሱ መንከራተት ነው? አልገባንም እንጂ አስደናቂ ፍቅርም አለ። የተወደዳችሁ ኦርቶዶክሳውያን አንተን በማፍቀር የሚኖር አምላክ እያለ ለምን ራስህን ትጠላለህ? ይሄ ጥያቄ ነው። አስቡት። የተወደዳችሁ ወጣቶች ስለኛ ፍቅር የተሰቀለ አምላክ እያለ ምን ወጣህ አንተ ራስህን የምትሰቅለው? ምን ወጣሽ አንቺ ራስሽን የምታንጠለጥየው? እናንተ ወጣቶች የሞተልን አምላክ እያለ ምን በወጣን ራሳችንን የምንገለው? መራራ ሐሞት የተጎነጨልን ጌታ ያለ ምን በወጣን እኛ መርዝ የምንጠጣው? ወጣትነቱን ላንተና ለኔ የሰጠ እግዚአብሔር ያለ ወጣትነትን እስከ መቼ ለዲያብሎስ ትገብራለህ? እስከ መቼ ሱሰኛ፣ እስከ መቼ ሕዋሳቱን ታደክማለህ እየጠጣ? እስከ መቼ ህሊናን ታባክናለህ? ከአንዷ ሴት ወደ አንዷ ሴት፣ ከአንዱ ወንድ ወደ አንዱ ወንድ እየተቀባበልክ እስከ መቼ? እስከ መቼ ትደነዝዛለህ? እስከ መቼ ትፈዛለህ? እስከ መቼ ትባክናለህ? እስከ መቼ ትዘገያለህ? እስከ መቼ ታረፍዳለህ? እንዴ እናንተ ወጣቶች ሽፍታ ትጠሉ የለ? እናንተ ወጣቶች አጋች ትጸየፉ የለ? አሁን በምድራችን እንዳሉት አይነት አጋቾች አግተው ገንዘብ እንደሚትጠሉ የለ? ትጸየፉ የለ? ይሄማ ጸያፍ ነው ትሉ የለ? ታዲያ ለራሳችሁ የምን አጋሽ መሆን ነው ወገኖቼ? አውሬ ስትሸሹ ኖራችሁ፣ ሽፍታ ስትሸሹ ኖራችሁ በራሳችሁ ላይ ትሸፍታላችሁ። በራስ ላይ አንዳች ማድረግ፣ ሱሰኛ መሆን፣ ገመድ ላይ መንጠልጠል፣ መርዝ መጠጣት፣ ተስፋ መቁረጥ፣ ከዚህ የበለጠ ሽፍታ መሆን ከየት ይገኛል? ሽፍታ እንዴ አውሬ ትጠሉ የለ እንዴ? ሰው በራሱ ላይ እንዴት አውሬ ይሆናል? ሰው ራሱን ይገላል እንዴ? እንጃ እንስሳት ራሳቸውን ይገሉ እንደሆነ ነው ያልተመራመርኩ፣ ግን አይመስለኝም። አንበሳ ራሱን ገሎ ያውቃል? እንጃ። እባብ ራሱን ነድፎ ያውቅ ይሆን? እንጃ። እኔ አይመስለኝም። ራሱን የሚነድፍ፣ ራሱን የሚገድል፣ ራሱን የሚጠላ፣ ራሱን የሚጸየፍ እንዴት ይሆናል? የተወደዳችሁ ኦርቶዶክሳውያን ብቸኝነትን የበታችነትን ተሰምቶን አፍቃሪ እንደሌለው ሰው ብቸኛና የበታች እንደሆነ ተሰምቶን፣ ሁለተኛው ጥያቄ ለምንድን ነው ዋጋ ቢስ ነኝ የምንለው? እንዴ ብዙዎቻችን አሁን እንኳን ዋጋ እንደሌለ ራሳችንን እየቆጠርን ነው። ትምህርት ስላልተሳካልን፣ ስራ ስለሌለን፣ በዚህ መንገድ ገንዘብ ስላላካበት ወይ የሆነ ነገሩ ስላልተወሸቀን ዋጋ ቢስ እንደሆነ ራሳችንን ቆጥረናል። ዋጋማ የለኝም፣ አቅመ ቢስ ነኝ፣ ዋጋ ቢሶኛለሁ። እንዴ ዋጋህን የምትተምነው ዓለምና አንተ ናችሁ። በሞቴ ጮክ ብዬ ልናገረው፣
የዋጋ ተማኝ የሆንከው ከመቼ ወዲህ ነው? ዋጋው ጭስ ማን ነው? ዋጋስ የሚለጥፈው ማን ነው? የተወደዳችሁ ኦርቶዶክሳውያን ዋጋችንን ማንወቀው ልካችንን ማንረዳው አዎ ጮክ ብለን እንመስክረው የኔ ያንተ ያንቺ ዋጋችን ይሁንላችን የት እንደሆነ ታውቃላችሁ? ቀራንዮ ነው። የእግዚአብሔር ልጅ ደም ነው ዋጋችን። ዋጋውን ማወቅ ከፈለክ ዋጋ አምላክህ ነው። አንተ ዋጋ ወጣብህ ከሆነ ያንተ መለኪያ የወጣብህ ዋጋ ነው። እንደ ቡቲክ ዋጋ ይለጠፍ ካልክ እቃው እንግዲህ ተለጥፎብሃል ወይ ተነቅሰሃል ወይ አንጠልጥለሃል ወይ ተጠልፈሽዋል። ታውቂዋለሽ መስቀል ዋጋ ለምንድን ነው ለዓለም ዋጋ ውጪ ያደረከው አንተ? ለምንነጋገር የምር ዓለም ሁሉ ቢሸጥ እንኳን ይሄን ሁሉ ጉባኤ አንተን ብቻ ያለው አንተን እንኳን አይመጥንም። የዓለማችን ባለጸጎች ሀብቶች ተሰብስበው ዋጋ ቢተመን ካንተ ዋጋ እንኳን አይወዳደርም። ችግሩ ብለዋል አባታችን በረከታቸው ጸሎታቸው አትለየ። አሜን አትሉ? እየጨረስኩ ነው አይዟችሁ። ከሆነ ቃል ቀረብላችሁ መንቀሳቀስ ጀመራችሁ ምን ቦታችሁ እናንተ? ትንሽ ደቂቃ ነው አረፍ በሉ። እሺ ትንሽ ደቂቃ አይዟችሁ። ቢበዛ 1-3 ሰዓት እየሰማችሁኝ ነው? ህፃናቶቹ ምን በወጣችሁ? አረ ትልልቆቹ ነው እኔስ እኔ የምለው ወጣቶቹ እየሰማችሁኝ ነው? የወንዶቹ ኩራት ግን አይጣል ነው በእውነት ነው። ሮባችሁ እየሰማችሁ ነው? ሰይ ለሱ በሉና አኩሩኝ እንጂ በእህቶቼ ፊት አታሳፍሩኝ። እኔም ወንድ ስለሆንኩ ማለት ነው። እየሰማችሁኝ ነው? ሁላችሁ ዋጋችንንማ እንወቀው፣ ልካችንንማ እንረዳው ወገኖቼ። ዋጋችን ቀራንዮ ነው። የቢል ጌትስ በሉት የኤለን ምናምን የሚባሉት በሉት የማናቸውም ሀብት እንኳን ቢሆን የተወደድክ አንተ ወጣት ኦርቶዶክሳዊ ያንተን ያክል ዋጋ አያወጣ። ታዲያ ለምንድን ነው ዋጋ ቢስ ነን የምንለው ወገኖቼ? ከዚህ ዋጋ ጋር እንነጻጸራለን? የለም። ራስን ምንም እንዳልሆንክ እየቆጠርክ ማንነትን ካረከስከው እንግዲያው ስንንገርህ ይሄንን ደም ማውደቅህ እኮ ነው። የእግዚአብሔር ቃል እንዲህ ይላል የሙሴን ሕግ ናቁ 2 ወይ 3 ሰው ቢመሰክሩባቸው ያለ ርህራሄ ይሞታል ይልና የእግዚአብሔር ልጅ ደም የረገጠ እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል ቅዱስ ጳውሎስ። የተከፈለብሽን ዋጋ አታርክሽው። የቀራንዮን ዋጋ አታሳንሰው። አንተ ይህ ዓለም እንኳን የማይመጥንህ ልዩ ነህ። ምክንያቱ የእግዚአብሔር ልጅ ደም ዋጋ ነው። በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም የሚል ቃል አልሰማችሁም? የገዛን ዋጋ መጠን ልክ የለው። ተወዳዳሪ ተፎካካሪ ተነጻጻሪ የለውም። ስለዚህ በብቸኝነትን በበታችነትን አፍቃሪያቸው በማለትም ዋጋ ቢስ ነህ ብለህ
ዋጋችንን አሳንሰን ተስፋ ዳንቆ አንዳንዶች ዓለም እኮ እኔን ሁሉ ጠልቶኛል፣ ዓለም እኮ ፊቱን አዙሮብኛል፣ ዓለም እኮ አያየኝም ብለን ይከፋናል። እኛም እንጠይቃለን እኮ የትኛው ዓለም ነው አንቺን ያላየሽ? እኮ የትኛው ዓለም ነው አንተን የጠላህ? እስኪ የምርን እንነጋገር። እኛ እኮ ዓለም የምንለው ምናልባት ቤታችንን፣ ምናልባት ጎረቤታችንን፣ ምናልባት ትምህርት ቤት ጓደኞቻችንን 10 ይሆናሉ። 10ሩን እኮ ነው ዓለም የምንለው እኛ። ይሄን ዓለም አይን አድርገን እኮ ነው እንደተጠላን፣ እንደተተወን፣ ችላ እንደተባለን፣ እንደተናቅን ቆጥረን ራሴን ካላመንኩ፣ መርዝ ካልጠጣሁ፣ ተስፋ ካልቆረጥኩ ያዙኝ ልቀቁኝ እኮ የትኛው ዓለም ነው የጠላን? እስኪ እንነጋገር። እኔ ግን አንድ ነገር ላሳያችሁ በዚህ ምሽት። እናንተን የሚወድ እናንተን የሚጠብቅ ከምታዩት 10 እና 20 ሰው በላይ ሌላ ዓለም አለ የሚወደን። ወደ እሱ ልምራችሁ። የእግዚአብሔር ቃል እንዲህ ይላል፣ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት፣ ወደ በኩራት ማህበር፣ ወደ ጻድቃን መንፈሶች ደርሳችኋል ይላል። ምእመናን፣ በተለይ ወጣቶች መልአካችሁ ይወዳችኋል። ባጭር ቃል እናንተ ማታዩ እሱ ነው። ስትተኙ የሚጠብቃችሁ፣ ስትቆሙ አጠገባችሁ የሚዞርላችሁ፣ በዙሪያችሁ እንደ አንበሳ ያገሳ ሊጥ የሚዞረው ዲያብሎስን አፍ የሚዘጋላችሁ ሌላ ዓለም አለ የሚወዳችሁ። እንዴ እኮ የትኛው ዓለም ነው የጠላችሁ? የሆነ ጮኛ ስላልወደደ፣ የሆነች ልጅ መልስ ስላልሰጠኝ እህል አልበላ እንዴት ይሆናል? አንተ ሌላ ዓለም፣ ሌላ ሕይወት፣ ሌላ ነገር፣ ሌላ ዓለም እኮ አለ በሞቴ። ለምንድን ነው ይሄ ዓለም ትኩረት ነፍጎኛል? በዚህ ምክንያት የበታችነትን የብቸኝነትን ተሰምቶኝ፣ አፍቃሪ ማጣት ስሜት ተሰምቶኝ፣ ዋጋ ቢስ ስለሆንኩኝ ምጥ ይዞኛል፣ ጭንቀት ገብቶኛል የምትሉት ስለናንተ ምጥ የሚያዝ የሚጨነቅ ሌላ ዓለም ላሳያችሁ በሞቴ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በረከቱ ትደርብንና እንዲህ አለ። ምን አለ? ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። ስላንቺ ምጥ የሚያዝ ጳውሎስ የሚባል አለ። ስላንተ የሚጨነቅ ጊዮርጊስ የሚባል አለ። ወንድም አለ፣ ታላቅ ወንድም አረጋዊ መንፈሳዊ እንደተናገረው። እንዴ የሚደክም አይደለም፣ የመረታ ውጊያ ላይ ያለ አይደለም፣ ድል የነሳ ሌላ ዓለም አለ። ምጥ የሚያዝ የሚጨነቅ ይገባናል እንዴ እኮ የትኛው ዓለም ነው የታየ? ይኸውላችሁ ይሄ የሚታየው ዓለም 20% እንኳን አይሞላም። እርግጡን ልንገራችሁ፣ እኔና እናንተ የዚህ ዓለም የዚህ እግዚአብሔር የፈጠረው ዓለም በተለይ ጉባኤ ቤተክርስቲያን የሚባለው የቤተክርስቲያን ዓለም 20% እንኳን አልሞላም። እኛ ተውት፣ ሁሉንም የሰፈራችሁ ሰውን ምናምን ተውት። ሁላችን ባጸደ ቤተክርስቲያን ያለን ናዝሬት በሉት ሎስ አንጀለስ የትም ይኖር 20% እንኳን አንሞላም። 80ውም አሁን የነገርኳችሁ ነው። ቤት ያለው በላይ በሰማይ ያለው፣ ቤት ያለው በዓለመ መላእክት ያለው፣ ቤት ያለው በአጸደ ገነት ያለው፣ ቤት ያለው በብሔረ ሕያዋን ያለው፣ ቤት ያለው በብሔረ ብፁዓን ያለው፣ ቤት ያለው ከገጸ መሬት ተሰውረው ግሁሳን የሆኑት ስውራ አሉ እዚህ ውስጥም። እሱ 80% ነው። ታዲያስ እንዴ ጥቂት ሰው ፊት ስላዞረብን እንዴ ወደ አንተ የዞረው የእግዚአብሔር እጅ አይታይም? በዚህ ተስፋ ይቆረጣል። ተስፋ በማይቆረጥበት ዓለም ተስፋ ይቆረጣል እንዴ? እንዲህ እኮ ይላል ቅዱስ ጳውሎስ፣ በዚህች ምድር ላይ ብቻ ከሆነ ተስፋ የምናደርገው ከሰው ሁሉ ይልቅ የምናንስ ምስኪኖች ነን እኮ ይላል።
ኤኮነ ተስፋችን በጣም ምስኪኖች ነን ምእመናን። ይሄን ዓለም ብቻ ተስፋ ካደረጋችሁ እመኑኝ እንደ ኦርቶዶክሳውያን ያለን ምስኪኖች የለንም። ምስኪኖች ነን። ይሄ አይደለም ተስፋችን። አያችሁ ዓለም ጨለማ ውስጥ ስትኖሩ ብቻ ነው። ወደ ብርሃናት ጌታ ዘወር ካላችሁ ብርሃን ይታያችኋል። ዓለም ሁሉ እኮ ይቃወመኛል እና ክርስቲያን ካልሆንክ እና ከሆንክ ላይቃወም ነው። ደም ተቃብተናል ጎበዝ እና አክሊል ስትቀበል ዝም ብሎ ሊያይ ነው እና ስሙን ስትጠራና ስትኮረኩም ነው ዝም ብሎ ሊኮረኮምል ነው እና ላይቃወም ነው እና ሊያጨበጭብል ነው እና ቀይ ምንጣፍ ሊያነጥፍል ነው እና ምን ሊያደርግ ነው ታዲያ ካልተጎናተለ አንተ ተው እንጂ። ቅዱስ አትናቴዎስ በረከቱ ይደርብንና አትናቴዎስ ዓለሙ ሁሉ እኮ አይወድህም አሉት። ይቃወማል አሉት። ንገሯት ለዓለም እኔም አልወዳትም ነው ያለው። ክርስቶሳዊ ከሆንክ የምትወድህ ዓለም አታገኝ። እደግመዋለሁ ክርስቶስን ካልክ ይህች ዓለም አትሆንም። ለዛ እኮ ነው እንደዚህ የሚሆነው። ንገሯት እኔም ዓለምን አልወዳትም አላ። ምን ትወደዳለች? አትወደድም። ብቻውን እስኪቀር ድረስ ቅዱስ አትናቴዎስ አስፈሪ ሆኖ ነበር። ከአንድም 7 ጊዜ ከመንበሩ አሰደውታል። ብቸኛ አድርገውታል። የበታች አድርገውታል። አልወድህም ብለውታል። ንገሯት እኔም አልወዳትም። ምን ትወደዳለች? አምላክህን የሰቀለች ለአንተ ልትሆን ነው። አንድ ሰሞን ትስቅልህ ይሆናል፣ በኋላ ግን ታስለቅሳለች። አትሆንህም። በፍጹም ለክርስቲያን አትሆንም። ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ቅን መስላ ታባብላለች፣ ትትትላለች። ኋላ ግን የብርድ ያክል በውርጭ ትታሰኛለች፣ ታስለቅሳለች። አትሆንም። ለጊዜው ወጥተህ ሳትመጣ እንዳትቀር፣ ትንሽ ቆይቼ እገባለሁ ብለህ በዛው ተዘግቶብህ እንዳይቀር፣ እመለሳለሁ ብለህ ሳትመለስ እንዳትቀር። አትወድም። አቅመ ቢስ እንዴ ዋጋ ቢስ ብቻ አይደለም አቅመ ቢስ ነኝም ካልክ እንዴ ኃይልን ጥለህ ታዲያ አቅም እንዴት ታገኛለህ? በእውነት እንነጋገር። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ክርስቶስን ከጣልክ ታዲያ ከየት ኃይል? ከኃይል ማሰራጫው ኔትወርክ ጋር ከተቆራረጥክ ታዲያ ከየት ኃይል ታገኛለህ? ኃጢአትን ድል የምትነሳበት ኃይል ከየት ታገኛለህ? አጋንንትን ድል የምታደርግበት ኃይል ከየት ታገኛለህ? መናፍስትን የምታስጨንቅበት ኃይል ከየት ታገኛለህ? አቅመ ቢስ ሲያንስህ ነው ብቻህን ከሆንክ። የሰራዊቱን ጌታ አስከትለ አንተ ደረትን ነፍተህ ሄደህ እና አትሸነፍ ነው። ዛሬ ያሸነፉት ኢትዮጵያውያን እኮ ቅዳሴ ያስቀደሱ እኮ ነው ያሸነፉት። እየጾሙ እኮ ነው ያሸነፉት። አብይ ጾም ነው ይደክማሉ ብለው እኮ ነው በአብይ ጾም የገጠሟቸው። አንተ ሲደክሙ ኃይለኛ ሆኑ። በቃ እሱ ነው ሚስጥሩ። ቅድም መርሲ ነግሯችሁ ነበር። ሚስጥሩ እሱ ነው። ጾማቸው ናቸው። በዛ ላይ ነጭ ልብስ ነው የሚለብሱት። እያንዳንዳቸውን እንለቅማቸዋለን። ተዳክመዋል። ጦርነቱን አሁን ብንጀምር ይሻላል እኮ ነው ያሉት። ግን እነሱ ኃይል እግዚአብሔር ነው። ሰይፍ የጌዲዮን ነው እንደተባለ እግዚአብሔርን ይዘውጡ ብቻ ወጣ። የሰራዊቱን ጌታ አስከትለ አንተ ጦረኛ ሆነ አቅመ ቢስ ባትሆን ነው የሚገልመኝ። ኃይል አግኝ፣ ቻርጅ ተደረግ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃያል መሆን ትችላለህ፣ ግን አቅመ ቢስ ሆን እንዴ ሰማይን የምትለጉምበት ኃይል ነበረ። ከፀሐይ ምትሸሽ ምስኪን ሆንክ። አራዊትን የምትገዛ ነበር። ቢንቢ ያሳፈረ ምስኪን ሆንክ። በደመና ጠቅሰህ ልትበር ትችል ነበር። ትራንስፖርት እንኳን አጣ። ምስኪን ሆንክ። ጾመህ ታበራ ነበር። ይኸው ጠቆርክ። ምስኪን ሆንክ። ታዲያ አቅመ ቢስ ነህ አንተ። ስለዚህ አቅመ ቢስ ነኝ ካልኩ አቅም ወደሚሰጥ ተጠጋ። በስምህ በፊታችን የቆሙትን በላያችን የቆሙትን እናዋርዳቸዋለን እንዳለው በስሙ እንዳዋረዷቸው ማዋረድ ይችላል። አቅመ ቢስ ነኝ አትበል እንጂ።
የተወደዳችሁ ኦርቶዶክሳውያን ይህ ሰውዬ ምንድነው የሚያወራው ልትሉኝ ትችላላችሁ። አንድ 5 ደቂቃ ጥቂት ነገሮችን ብቻ ተናግሬ ያበቃል። መከራችንን አያውቅም፣ ፈተናችንን አይረዳም፣ እኛ ወጣቶች እየደረሰብንን ያለነው ይሄ ሰውዬ አልሰማም። ምንድነው የሚለን ልትሉ ትችላላችሁ። እኔም ወጣት ነኝ ወይም ወጣት የሚለውን ነገር እያለፍኩ ነው። ምናልባት ከአንዳንዶቻችሁ ትንሽ መቀቅ ያለ ፈተና ማሳለፍ ሊሆን ይችላል፣ አላውቅም። ግን አንድ ነገር እናውቃለን። ወጣቶች ወይ መከራችሁን በዚህ ዘመን ያለው ፈተናም እንረዳለን። ግን ቁም ነገር እንንገራችሁ። ክርስቲያን ከሆናችሁ እንደ ኦርቶዶክሳውያን የምትሰሙን ከሆነ ሁለት ነገሮችን መከራ እየተቀበላችሁ ከሆነ ክርስቲያን እንደሚሆነው መከራ ተቀበሉ። እንደ ክርስቲያን መከራ ስትቀበሉ መከራችሁን ከክርስቶስ ጋር ትቀበሉታላችሁ። እንዴት? ብቻችሁን አትሰቀሉ። ዝም ብለህ ጠረጴዛ አውጥተህ ገመድ ሰቅተህ ዝም ብለህ አትሰቀል። ምን ያደርግልሃል እሱ? ብቻህን ተሰቅለህ አንተ ምን ልታመጣ? እናስ መከራን ከክርስቶስ ጋር መቀበል ትጀምራለህ። ምን በማድረግ? ክርስቲያን በመሆኔ የምቀበለው መከራ ነው ብለስ ከዛስ ከክርስቶስ መከራ ጋር ይደምርልሃል። አብረን መከራ ብንቀበል አብረን እንከብራለን፣ አብረን ብንከብር አብረን እንወርሳለን፣ ትዘምራለህ። መከራን የክብር በር ታደርገዋለህ። የእግዚአብሔር ቃል እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው ትላለህ። ከክርስቶስ ጋር ተሰቅያለሁ ትላለህ። አብረው ትቸነከራለህ፣ በፍቅሩ ትቸነከራለህ። ሞተን ለእግዚአብሔርን እየዘከርክ እያሰብክ በልብህ ታስበዋለህ፣ ታወጣዋለህ፣ ታወርደዋለህ። ስለዚህ መከራህን በምስጋና መከራህን በጸሎት መከራህን የክርስትና ዋጋ መከራህን የደስታ ምንጭ ታደርገዋለህ። ከዛስ ከመስቀል ጋር ትሆናለህ፣ ወደ ላይ ትወጣለህ፣ ወደ መስቀሉ ስለ ክርስቶስ መኖር ትጀምራለህ። እኔ የምኖረው ኑሮ በወደደኝና ስለኔ ራሱን በሰጠው ላይ ባለኝ እምነት ነው እንዳለ ቅዱስ ጳውሎስ። ስለ እናት ብቻ አትኖርም፣ ስለ አምላክ መኖር ትጀምራለህ። ስለ አባቴ እስኪ ልኖርለት ብቻ አትይም፣ ስለ አምላክም ልኖር ማለት ትጀምራለሽ። ያን ጊዜ ይሄን ዓለም ትረግጣለህ፣ ያን ጊዜ ይሄን ዓለም ትንቃለህ። የተወደዳችሁ ኦርቶዶክሳውያን ምን ማለት ነው? መከራችሁን ብቻችሁን አትቀበሉ። ክርስቲያን እንደሆነው የክርስትና ዋጋ አርጋችሁ ተቀበሉት፣ ያመሰገናችሁ ተቀበሉት። በብዙ መከራ ወደ እግዚአብሔር መንግስት እንደምንገባ ያወቃችሁ ተቀበሉት። አንዳንድ ጊዜ አንዳንድ ወጣቶች ይሉናል፣ ራሳችሁን ጥሉ ጥሉ ይለናል ይላሉ። ራስን ጥላ ጥላ የሚል ስሜት ሲሰማ ከኔ በቀር እኔን የሚወድ ክርስቶስ አለ ብላ ታሳፍረው። አንዳንድ ጊዜ ሞት ሞት እኮ ይለኛል። እንደዚህ ሲላችሁ ሰይጣን ከክርስቶስ ጋር ሆናለሁ ሕያው ሆናለሁ ለምን ሞታለሁ አትሉትም? አንዳንድ ጊዜ ራሳችሁን አጥፉ የሚል ስሜት ሲሰማችሁ ከክርስቶስ ጋር እኖራለሁ አትሉትም? ተሰቀሉ ሲላችሁማ ብቻዬን ሆኜ ምን እሰቀላለሁ ከክርስቶስ ጋር እንጂ ብቻዬን ምን አመጣለሁ አትሉትም? መከራችሁን የክብር በር አድርጉት ነው። መከራችሁን ከክርስቶስ ጋር አድርጉት ነው። ሁለተኛ ሰውዬ መከራችንን ባያውቅ ነው እንደሚናገረው እንዳትሉ ነው ይሄን ያልኩት። ሁለተኛው በብዙ ፈተናዎች መካከል እንደምናልፍ አያውቅም። በደም ነገ ከነገ ወዲያ ምናልባት ከዚህ የብስ ፈተና ሊገጥመን እንደሚችል ሁሉ አውቃለሁ። ምክንያቱም በክፋት እየባሱ ይሄዳሉ ተብሎ የተጻፈው ቃል ይፈጸማል። ዓለም በክፋት እየባሰ ይሄዳል። በዚህ ምክንያት ክርስትናና ክርስቲያናዎች ላይ የክርስቲያና ሕይወት ላይ ቤተክርስቲያን ላይ ፈተና እንደሚበዛ የታወቀ ነው። ታዲያስ 3 ቁም ነገሮችን ማክሲመስ ከተባለ ሊቅ ያገኘሁትን ልንገራችሁ። ክርስቲያን ሆነን ፈተና የሚመጣብን ከሆነ በእነዚህ 3 ምክንያቶች ላይ ያርፋል። በጣም ቁም ነገር ነው። ስሙኝማ። አንደኛ ማክሲመስ ምን ይላል? ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ሊመጣ ይችላል ይላል። ፈተናዬ ኃጢአቴን ሊያነጻልኝ ከሆነ እሰይ በሉታ። ያ ሰሞኑን ዛ ካሊፎርኒያ ቤቱ የተቃጠለበትን the passion of Christ የክርስቶስን ሕማማት ፊልም ፕሮዲዩስ ያደረገው ሰው ኢንተርቪው አልሰማችሁ? ቤቱ በመቃጠሉ ምን ተሰማው ብሎ ጠየቀው ጋዜጠኛው። it's purification ለኔ መንጻት ነው ነበር ያለው። ከኃጢአት የመንጫ ነው።
በፈተና ምክንያት ኃጢአት የሚነጻ ከሆነ እሰይ ልፈተን። በዚህ ምክንያት ጽድቅን መውረስ መንግሥተ ሰማያት ምገባ ከክርስቶስ ጋር መዋሃድ ከሆነ እሰይ ልፈተን። ከቀደመ ኃጢአታቸው ሊያነጻቸው ፈተና ይመጣል። ሁለተኛ በሌሎች ደግሞ ይላል በሌሎች ደግሞ አሁን ያለውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አሁን ፍጹም ነሽ፣ የበለጠ ሊያሳምርሽ ፈተና ይመጣል። በቃ ክርስቲያን ከሆነ እንደዚህ ነው። የበለጠ ውብ ያደርግሻል ፈተና፣ የበለጠ ይሰነግልሃል ፈተና። ሁለተኛ ሶስተኛ ደግሞ እንዲሁም በሌሎች ደግሞ ሊመጣ ላለው ነገር ለማዘጋጀት ይመጣል፣ ሊያጠነክር ይመጣል። ሸክላ በጣም ሲላቆጥ፣ በጣም ሲፈተን፣ በጣም ሲዋሃድ ጠንካራ ነው የሚሆነው። ሸክላ እሳት ውስጥ በደንብ የገባ እንደሆነ የበለጠ ድንጋይ ነው የሚሆነው። ፈተና በጣም ሲበዛብህ ትጠነክራለህ። አትፍራ፣ ተስፋ አትቁረጥ፣ አትልመጥመጥ። የበለጠ ጠንካራ ነው የሚያደርግህ። የበለጠ እያለማመደ ያጠነክራል። በቃ የመጣው ለዚህ ነው። ሁለተኛ እንዳትረሱ ወጣቶች፣ ሌባ ባዶ ቤትን የሚሰረስር ይመስላችኋል? ሌባ ጉድጓድ ምሶ ግንብ ጥሶ ግድግዳ ዘሎ ባዶ ቤት የሚበረብር ይመስላችኋል? በፍጹም አያረገው። ምን ቦታው ጊዜ የሚያባክነው። እናስ እዛ ቤት ጉድጓድ ምሶ ግንብ ደርምሶ ሌባ ሊሰርቅ የሚችለው ሀብት ያለ እንደሆነ ነው። ለምን ፈተና የበዛብህ ይመስላል? ክርስቲያን ኮን፣ ኦርቶዶክሳዊ ኮን፣ መንፈሳዊ ኮን ለምን የበዛብህ ይመስላል? አንተ ሀብት አለ፣ ምን ሃይማኖት አለ፣ ማዕተብ አለ፣ ቆርበሃል፣ ተጠምቀሃል፣ ተስፋ አለሻ። ስለዚህ ይጎነትልሻል፣ ያስጨንቅሃል። ባዶ ቤት አይደለህም። በምን ቋንቋ ምን እናገረው? አንተ አታውቀውም እንጂ አንተ ለዛ ነው ይፈራሃል። ስታማተም ይፈራሃል። ሰይጣን እንደማማተም ይፈራው የለም። አንተ ስትጾም ገዳመ ቆሮንቶስ ነው ትዝ የሚለው፣ ይጨነቃል። እጆችን ስትዘረጋ መስቀሉ ነው ትዝ የሚለው፣ ይራወጣል። አባ ጊዮርጊስ ዘጋስጫ እንደተናገረው የመስቀል ማማተብ ሰይጣንን ይመረዋል። አንተ ሀብት አለ መስቀል የሚባል፣ አንተ ጾም አለ ማስጨነቂያ፣ ታዲያ ላይ ያስጨነቀ ነው። ሶስተኛ ለምን ፈተናለሁ ካላችሁ ወጣቶች፣ መከራ ብቻ አይደለም ፈተናችሁን ደግሞ ልንገራችሁ። የተወደዳችሁ ኦርቶዶክሳውያን ወጣቶች፣ የእናንተ የተማሪነት ፈተና እውነታችሁን ለማወቅ የሚረጋገጥ መመዘኛ አይደለ ነው እንጂ የተማሪዎች እውነት የሚገለጠው በፈተና በመቀመጣቸው አይደለምን? እና ለተፈተኑ ይሄን በሚመስል ሃይማኖት ውስጥ ያለ ፈተና በቀይ ምንጣፍ ውስጥ ያለ ሾክ በጽጌረዳ አበባ ውስጥ ዝም ብላ አክሊል ልደፋ ነው? የተማሪዎች እውነት የሚገለጠው በፈተና ከሆነ ሳይፈተን የሚያልፍ እሳቱ ሳይገባ ሚጠራ ወርቅ አይተታቃለ። በቃ ለዚህ ነው የሚመጣው። ታዲያ ምን አንጠለጠላል? ታዲያ መስቀል ላይ ምን አስወጣል? ይልቅ የመጨረሻ ቁም ነገሬ ይልቅ እነዚህን ነገሮች አስተውልና እነዚህ ነገሮች ለምን መናገር ይፈልኩ ይመስላችኋል? በቅርቡ ከሁለት ከሶስት ወር በፊት ወደ 8 ልጆች ናቸው አንድ አካባቢ 6-8 የሚሆኑ ልጆች ናቸው አንድ አካባቢ ተመሳሳይ የሆኑ ወጣቶች ራሳቸውን አንቀው የገደሉት። ልክ ያስጨንቃል። አሳቢ ማጣት አለ፣ ያስጨንቃል። እንደውም ሁለት ጓደኛ ማቾች አንደኛው አርሰናል ሲሄድም ጌም ሲጫወትም ምን ሲልም ፑልም ሲቀጠቅጡ አብረው ነው። ከዛ ምን አንደኛው ራሱን አንቆ ገደለ። ከዛ አንደኛው ምን እንዳለ ታውቃላችሁ? ኳስም ልናይ ስንሄድ አንድ ላይ፣ ከረምቡላም ፑልም ስንጫወት አንድ ላይ፣ ለምዝናናም ስንሄድ አንድ ላይ፣ አሁን ብቻ አንተ ሄዳለህ ምን ቦጣ ብሎ እሱም ደግሞ ምን አይነት የዋህነት! እንዲህ አይነት ተግባር ማድረግ በጣም ሱሰኛ ነው፣ በጣም አለመረጋጋት። እንዲያም አልፎ በራስ ላይ አንዳች ነገር ማድረግ ምን አይነት ነገር እንደሆነ ጥቂት ነጥቦችን ልናገርና ላብቅ። አንደኛ እንዲህ የምታረጉ ከሆነ ወጣቶች በእግዚአብሔር ፍቅር ላይ መተማመን አጣችኋል ማለት ነው። ይህ እንዴት ያሳዝናል! የእግዚአብሔርን ፍቅር አልተረዳችሁትም ማለት ነው። ይህ እንዴት ምስኪንነት ነው! ሁለተኛ እግዚአብሔር ለኛ ያለውን ጥበቃ ከንቱ አድርጋችሁታል ማለት ነው። እግዚአብሔር እንደሚጠብቀን በእነዚህ ፈተናዎችና መከራዎች ሁሉ መካከል ጠባቂያችን አብሮ እንዳለ ረስታችሁታል ማለት ነው። እንቅልፍ የማይወስድ እንቅልፍ የማያውቀው ጠባቂያችን እያለ ጠባቂ እንደሌለ ራሳችንን ቆጥረናል ማለት ነው። ሁለተኛ
ሶስተኛ በጣም ያሳዝነው ከሞት በኋላ ያለውን ህይወት ንቃችሁታል፣ ተስፋችሁን ረግጣችሁታል ማለት ነው። ምን ማለት ነው? የዚህ ዓለም ኑሮ ካልሆነልኝማ የዘላለሙ ይቅርብኝ ባዮች ሆናችኋል ማለት ነው። ይህ ምንኛ ያሳዝናል ወገኖቼ። ለችግራችሁ መፍትሄ ቀን መስጠት አልፈለጋችሁም ማለት ነው። ትዕግስት አጣችኋል ማለት ነው። ተቅለጥላጮች ሆናችኋል ማለት ነው። ለእግዚአብሔርና ለቀን ጊዜ እሺ ለእግዚአብሔር ተውት፣ ለቀን እንኳን ጊዜ አትሰጡት፣ ለሰዓት እንኳን ጊዜ አትሰጡት። የሚሆነውን ነገር ምን ታውቃላችሁ? አንዳንዶቻችን ይሄን ማድረጋችን ምን እንደሆነ ታውቃላችሁ? ለችግራችን መፍትሄ ምንም ነገር የሌለው ከሞት በቀር እንደሆነ ተሰምቶናል ማለት ነው። ከእግዚአብሔር አቅም በታች ችግሮቻችን ሁሉ አድርገናቸዋል ማለት ነው። ይህ እንዴት ያሳዝናል። እኔ አስታውሳለሁ በጣም ልጅ እያለሁ HIV ኤድስ የሚባል በሽታ በዓለማችን ላይ ነበር። በጣም የሚያሳዝነው አይናችን እያየ በጣም ውብ የሆኑ ምስኪን ወጣት ሴቶች ራሳቸውን ገደሉ በሽተኛ ሲሆኑ። በጣም ጎበዝ የሆኑ ወጣቶች ራሳቸውን አንቀው ገደሉ ልክ በሽታው እንዳያዛቸው። ግን ይገርማችኋል ቀን አለፈ ጊዜ ሄደ፣ ግንስ ከበሽታው ጋር ጥቂት የታገሱ ሰዎች ይሄው ዛሬ ወልደው ከብደው በሽታው ጠፍቶላቸው አንዳንዶቹ ተፈውሰው በራሱ ርቋቸው ወልደው ከብደው ይሄው ደስ ብሏቸው ይኖራሉ። ችግር ምናልባት ያን ቀን ብቻ ነው እንዳትረሱ አይደለም፣ ያልፋል፣ ወጀቡም ያልፋል። ታላቅ መናወጽ በህይወታችሁ ካለ እንዳትረሱ ታላቅ ጸጥታ ይከተለዋል። እግዚአብሔር ጋር ከሆናችሁ እንደዚህ ነው። መጽሐፍ ቅዱስ የሚለው እኮ ነው ታላቅ መናወጽ ሆነ ካለ በኋላ ዝም ብሎ ይተው አይደለም፣ ታላቅ ጸጥታ ሆነ ይላል። ንፋሱም ማዕበሉም ማለፉ አይቀርም። ወጣቶች ታገሱ፣ አትቁነጥነጡ፣ ትዕግስት አትጡ። የመጨረሻ ራስን ማጥፋት ትንሽ ችግር ለመፍጠር ውስብስብ ችግር መፍጠር ነው ጎበዝ። ጊዜያዊ ችግር ለመፍጠር የማይቀለበስ ችግር መፍጠር ነው ወጣት። በጣም ያሳዝነው ግን ሶስት ነገርን ነው የምትረግጡት ወጣቶች። ይሄንን ህይወት ስትለማመዱ ወይ ሱሰኛ ሆናችሁ ወይ ደግሞ የማይገባ ህይወት ውስጥ ገብታችሁ እንዲህ አይነት ልምምድን ስታረጉ እንዳትረሱ እምነት፣ ተስፋ፣ ፍቅር የሆነውን የሃይማኖትን ምሰሶ መርገጥና መንቀል ነው። እምነት እግዚአብሔርን ማመን፣ ተስፋ በተስፋው ላይ መደገፍ፣ ፍቅር እግዚአብሔር ለኛ የሰጠውን ፍቅር፣ እነዚህ ሶስቱን ማጥፋት። እነዚህ ሶስቱን ያጠፋ ሰው እውነት ነው ራሱን ገዳይ። እምነት፣ ፍቅር፣ ተስፋ እነዚህ ጸንተው ይኖራሉ። ፍቅር ደግሞ ይበልጣል ከሁሉ ይላል። እነዚህ ሶስቱን የሚያጠፋ ምስኪን ሰው ነው የምትሆኑት። እምነታችሁን አታጥፉ፣ ተስፋችሁን አትካዱ፣ ፍቅር የተደረገላችሁን አትርሱ። እንዳትረሱ እግዚአብሔር ትላንትን አሳልፏችኋል። የትላንት ትዝታችሁን የትላንት ታሪካችሁን እንዴት ትረሱታላችሁ? ዛሬ የደረሳችሁበትን ትረሱታላችሁ? ትላንት አልነበራችሁም፣ ዛሬ አላችሁ። ትላንት እናታችሁ ማህፀን ውስጥ መንቀሳቀስ በማትችሉበት በዚያ ያኖራችሁ አምላክ መንቀሳቀስ እየቻላችሁ ይተዋችኋል። ባዶ እግርን ጀምረህ ዛሬ እንዲህ አስጊጦ እያለ የትላንት ትዝታና ታሪክ ይረሳል። ትላንት አሳልፎ ትላንትን ለትውስታ ነገ ለተስፋ ዛሬ ለደስታ ካላደረከው እውነት ነው ጠረጴዛ ቆመህ ስትሰቀል ትኖራለህ። ስለዚህ በእምነት በተስፋ በፍቅር ጠንክሩ። አዎ ተቤዥቻለሁ፣ አትፍራ፣ ታመንብኝ፣ በስም ጠርቻለሁ፣ እያንዳንዳችንን በስማችን ያውቀናል፣ አንተ የኔ ነህ ይለናል። የኔ ነህ የሚል አምላክ ያለ ብቸኝነት፣ የበታችነት፣ አፍቃሪ ማጣት፣ ዋጋ ቢስ መሆን፣ አቅመ ቢስነት፣ መከራና ፈተና እንዴት ያሸንፋል? የእውነተኛ ክርስቲያን ተስፋ እዚህ ውስጥ ነው ያለው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የሰማዕቱ በረከት ረድኤት አይለየን። በሃይማኖት ያጽናን።